እሺ ሰዎች ወደ ቻናሌ እንኳን በሰላም መጣችሁ። ቪዲዮውን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ፣ የደወል ምልክቷን ይጫኑ። ወደ ፊልሙ የሚጀምረው በሚያምር ሙዚቃና ምግብ በሚያዘጋጁ ባለሙያዎች ነው። ነገር ግን ይህ ምግብ የሚሄድበት ቦታ ሲኦል ነው። ደ ፕላትፎርም በ2019 በስፔን ሀገር የተሰራ የሰው ልጅ የስልጣንና የሀብት ክፍፍል በምሳሌ የሚያሳይ ድንቅ የጥበብ ስራ ነው። ትዕይንታችን ሲቀየር ጎሪንግ የተባለ ሰው ራሱን በአንድ ጠባብ ክፍል ውስጥ ያገኘዋል። ይህ ቦታ ጉድጓድ ወይም ደሆል ይባላል። ጎሪንግ እዚህ የመጣው በገዛ ፈቃዱ ነው። ለ6 ወር እዚህ ከቆየ ዲፕሎማ ይሰጠዋል። ደግሞም ሲጋራ ለማቆምና መጽሐፍ ለማንበብ አስቦ ነው። ግን የገባበት ቦታ የገሃነም ደጃፍ መሆኑን ገና አላወቀም። ትዕይንቱ ሲቀየር ጎሪንግ አይኑን ሲከፍት ግራጫማ በሆነ የኮንክሪት ክፍል ውስጥ ይነቃል። ፊት ለፊቱ አንድ ሽማግሌ ተቀምጧል። ግድግዳው ላይ 48 የሚል ቁጥር ተጽፏል። ጎሪንግ እዚህ የመጣው በገዛ ፈቃዱ ነው። ለ6 ወራት እዚህ ከቆየ የከፍተኛ ትምህርት ዲፕሎማ ይሰጠዋል። አብሮት እንዲቆይ የመረጠው ነገር መጽሐፍ ዶን ኪኮቴ ነው። ሽማግሌው ትሪማጋሲ ግን ቢላዋ መርጧል። እዚህ ጋር ፊልሙ የሰውን ልጅ ምርጫ ያሳየናል። ጎሪንግ ዕውቀትን ሲመርጥ፣ ትሪማጋሲ ኃይልን መርጧል። አብሮት ያለው ትሪማጋሲ የተባለ አዛውንት ነው። ትሪማጋሲ እዚህ የመጣው በሰው መግደል ወንጀል ተፈርዶበት ነው። ሽማግሌው ለጎሪንግ የመጀመሪያውን መራራ ትምህርት ይሰጠዋል። አትጠይቅ፣ ተመልከት። በክፍሉ መሃል ትልቅ ቀዳዳ አለ። በዚያ ቀዳዳ በኩል በየቀኑ አንድ ግዙፍ መድረክ ይወርዳል። መድረኩ በዓለም ላይ ያሉ ምርጥ ምግቦች ተጭነውበታል። ነገር ግን አንድ ችግር አለ። መድረኩ ከደረጃ 0 ተነስቶ ወደ ታች ሲወርድ በላይ ያሉት ይበላሉ፣ በታች ያሉት ግን ተረፈ ምርት ይጠብቃሉ። ጎሪንግ ደረጃ 48 ላይ ነው። ምግቡ የተዝረከረከ ቢሆንም አሁንም የሚበላ ነገር አለው። መድረኩ መውረድ ይጀምራል። በላይኛው ክፍል የነበሩ ሰዎች ምግቡን በልተው ተፍተውበትና ረግጠውት ደረጃ 48 ይደርሳል። ጎሪንግ ተጸይፎ መብላት እምቢ ይላል። ትሪማጋሲ ግን እንደ አውሬ ይበላል። ትሪማጋሲ ለጎሪንግ እንዲህ ይለዋል፣ በላይ ያሉት አይሰሙህም፣ ምክንያቱም ከነሱ በታች ስለሆንክ። በታች ያሉት ደግሞ አይሰሙህም፣ ምክንያቱም መልስ መስጠት ስለማይችሉ። ጎሪንግ ለታችኞቹ ሰዎች ምግቡን አታባክኑ ብሎ ሲጮህ፣ ትሪማጋሲ በላዩ ላይ ይሸናበታል። እዚህ ጋር ጎሪንግ አንድ ትልቅ እውነት ይረዳል። ሰው በላይኛው ደረጃ ላይ ሲሆን ከስር ስላለ ሰው አያስብም። ስግብግብነት የተፈጠረው በሰዎች መጥፎነት ሳይሆን ደረጃው በፈጠረው ክብርና ንቀት መሆኑን ፊልሙ ይጠቁመናል። በሌላ ቀን በመድረኩ ላይ አንዲት ሴት ስትወርድ እናያለን። ሚሃሩ። ትሪማጋሲ እብድ ነች፣ ልጇን ትፈልጋለች ይላታል። ሚሃሩ በየወሩ ወደ ታች ትወርዳለች። በታች ያሉ ሰዎች ሲያጠቋት፣ እሷ ግን በጭካኔ ትገላቸዋለች። ጎሪንግ ሊረዳት ይሞክራል፣ ግን ትሪማጋሲ ያስቆመዋል። እዚህ ጋር የጎሪንግ የሰውነት ባህሪ ገና አልጠፋም። እሱ አሁንም ስርዓቱን በሰላም መቀየር እንደሚችል ያምናል። ነገር ግን ቀዳዳው ሰላምን አያውቅም። ትዕይንታችን ሲቀየር ሁለተኛው ወር ጎሪንግ ሲነቃ ራሱን ደረጃ 171 ላይ ያገኘዋል። ምግቡ እዚህ አይደርስም። ጎሪንግ አልጋው ላይ ጥፍን ተደርጎ ታስሯል። ትሪማጋሲ እንዲህ ይለዋል፣ አይዞ ልጄ፣ የግል ጥላቻ የለኝም፣ ግን መኖር አለብኝ። 8 ቀን እታገሳለሁ፣ ከዚያ ግን ያንተ ስጋ መቆረጥ እጀምራለሁ። እዚህ ጋር ፊልሙ የሰው ልጅ ወደ መጨረሻ ጥግ ይገፋዋል። ረሃብ ሲመጣ ስነ ምግባር፣ ጓደኝነትና ዲፕሎማ ትርጉም ያጣል። እንደዚህ ብሎ 8 ቀናትን ይጠብቃል።
ትሪማጋሲ ወደ ጎሪንግ ጠጋ ብሎ ቢላውን አነሳና ስጋውን መቁረጥ ጀመረ። በዚህ ጊዜ ልጇን የምትፈልገው ሚሃሩ መታ ከኋላው ትመታዋለች። በመታችው ጊዜ ይወድቃል። ቶሎ ብላ ቢላውን አንስታ አንገቱን ትቆርጠዋለች። በዚህ ጊዜ ጎሪንግ ተረፈ። ጎሪንግም ወዲያው ሄዶ በጭካኔ ትሪማጋሲን ይገለዋል። እንደዚህ ያለ ቀናት አለፈ። ጎሪንግ ለመትረፍ ሲል የትሪማጋሲን ስጋ እየቆራረጠ መብላት ጀመረ። ጎሪንግ አሁን ነፍሰ ገዳይና ሰው በላ ሆኗል። ንጽህናው ለዘላለም ጠፋ። የትሪማጋሲ መንፈስ በቅዠት እየመጣ ያናግረው ጀመር። ትዕይንታችንም ሲቀየር አሁን ጎሪንግ የነቃው በደረጃ 6 ላይ ነው። አዲሱ ጓደኛው ባህራት ገመድ ይዞ ወደ ላይ ለመውጣት ይሞክራል። ነገር ግን በላይ ያሉት ሰዎች በላዩ ላይ ይሸኑበታል። ጎሪንግ እቅድ አወጣ። በሰላም አይሰሙንም፣ ስለዚህ በኃይል እናስገድዳቸዋለን ይላል። ጎሪንግና ባህራት መድረኩ ላይ ሆነው ወደ ታች መውረድ ይጀምራሉ። በየደረጃው ያሉ ሰዎችን እየደበደቡ ምግቡን እኩል ያከፋፍላሉ። እዚህ ጋር ፊልሙ ትልቅ ጥያቄ ያስነሳል። መልካም ነገርን ለማምጣት የግድ ኃይል መጠቀም አለብን? ጎሪንግ መልእክቱ ሳይነካ የሚመለስ አንድ የፓናኮታ ጣፋጭ ምግብ መሆን አለበት ብሎ ወሰነ። ይህ ምግብ ለአስተዳደሩ የሚላክ ሪፖርት ነው። መድረኩ ወደ ታች እየወረደ በሄደ ቁጥር ሁኔታው ይዘገንናል። በመጨረሻም 333ኛው ደረጃ ላይ ሲደርሱ አንዲት ሕፃን ልጅ ያገኛሉ። አስተዳደሩ እዚህ ውስጥ ሕፃናት የሉም የሚል ነበር። ነገር ግን ስርዓቱ ውሸታም ነው። ጎሪንግ ለምልክትነት ያስቀመጠውን ፓናኮታ ለሕፃኗ ይሰጣታል። ምክንያቱም ከሪፖርቱ በላይ የሰው ሕይወት ይበልጣል። ባህራት በቆሰለው ቁስል ይሞታል። ጎሪንግ ሕፃኗን ይዞ ወደ ጨለማው ወረደ። መድረኩ ወደ ላይ ሲመለስ ሕፃኗን ብቻ ይዟት ይወጣል። ጎሪንግ ወደ ላይ መመለስ አይችልም፣ ምክንያቱም እሱ ለውጥ ለማምጣት እጁን በደም አጥቧል። ሕፃኗ ግን ንጹሕ ናት። እሷ የተስፋ ምልክት ናት።